አለይኩም ወራህመቱላሂ ወበረካቱ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅድም በሲሊቨር ነበር የሰራሁላችሁ። አሁን ደግሞ በኦሞ ይሄ የርክብ ትዕዛዝ ነው ማለት ነው። ወደ ሀይቅ የሚላክ ነው። ከመጋረጃ ጋር ማች አርጋ አዛኛለኝ። እንግዲህ የነጋዴ ነው እላችኋለሁኝ። እንግዲህ እናንተም እዘዙ። እንግዲህ ውድ የዩቲዩብ ቤተሰቦቼ ለንግድ የምትፈልጉ እንዲሁም ለቤተሰብ ሀዲያ ለሰርግ ማንኛውንም በቆብ ማሰራት የምትፈልጉ ማንኛውም አቅርቦት አለኝ ማለት ነው። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ ቪዲዮ ከተመቻችሁ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑላችኋለሁኝ። እንግዲህ በጣም የሚያማምር ቪዲዮ ይዤላችሁ ቀርባለሁ። እንግዲህ ውድ ቤተሰቦቼ አረቢያ መጅልስ ጭምር እንዲሁም ሙሉ የወይባ እቃ ጭስ አቀርብላችኋለሁኝ። ይሄ እንግዲህ 24 ትራስ ጨርቅ 8 ፊራሽ የፍሬንች ዶር መጋረጃ አዛኛለች ማለት ነው። ያው እሷም ዩቲዩበር ነች፣ ሀይቅ ነው የምትኖረው፣ ትረከበኛለች ማለት ነው እላችኋለሁ። እንግዲህ ወደ ደንበኞቼ ስራዬን ወዳው እላችኋለሁኝ። እናንተም እንግዲህ እዘዙ። በአንደኛ ማቴሪያል ሙሉን አንደኛ ነው የምጠቀመው። እዚህ ጋር እንግዲህ የምታውቁት ማንቺኒ ዩኒፎርም ነው። ይሄ በአንደኛ ደረጃ ከውስጥ ያለውም ከስፖንጁ ጋር ላይለን አለ። ስፖንጁ ደግሞ ባለ አንደኛው ነው። ሁሉንም የምጠቀመው በአንደኛው ነው። እንደምታዩት 3 ተለጣፊ ያለው ዙሪያ ከሽከሽ አለው ማለት ነው። እንግዲህ ለርክብ ሲሆን አስተያየት አለው ማለት ነው። በችርቻሮና በርክብ አንድ አይደለም ዋጋው። ለማንኛውም ሁላችሁም በውስጥ አናግሩኝ፣ ዲስካውንት አወጣላችኋለሁ ማለት ነው። እንግዲህ ውድ ደንበኞቼ ኢንሻአላህ ረመዳንም እየደረሰ ነው። አላህ በሰላም ያደርሰንና ለረመዳንም ከወዲሁ እያዘዙኝ ነው ማለት ነው። ረመዳን ላይ ብዙ ወረፋ ስለሚበዛ እናንተም እዘዙላችኋለሁኝ። መጋረጃው እንደምታዩት ከፋይ ማኪንግ ነው። እንግዲህ ይሄ እንደምታዩት መጋረጃ ብዙ አይነት አለ። ከፋይ ማኪንግ አለ፣ የዳንቴል መጋረጃ አለ፣ ስስ በስስ አለ፣ ኳሊቲ አለ። ብዙ አይነት መጋረጃዎች አሉ። እንዲሁም ደግሞ በዚሁ በትራስ ጨርቁ ላይ ተቆርጦ የሚሰራ አለ። እሱም ትዕዛዝ አለኝ። እሱንም ኢንሻአላህ ሰርቼ ያሳያችኋለሁኝ። እንግዲህ ከትራስ ጨርቁ ተቆርጦ የሚሰራውም ትዕዛዝ አለኝ ማለት ነው። እናንተ ደግሞ አበረታቱኝ፣ ቻናሉን አሳድጉልኝ። እንግዲህ አያስከፍልም። ላይክ አድርጉ፣ ማየት ብቻ አይደለም፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቻናሉ የቆየ ቻናል ነው። እንግዲህ እይታ የለውም፣ አሳድጉልኝ እላችኋለሁኝ። እንግዲህ ውድ ደንበኞቼ እኔ የምገኘው ኢትዮጵያ ውስጥ ወሎ ኬሚሴ አረፋ የገበያ ማዕከል 41 ቁጥር እገኛለሁኝ። መታችሁ በአካል ማሰራት የምትፈልጉ መታችሁ ማሰራት ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ ማዘዝ ትችላላችሁ ማለት ነው። ኢንሻአላህ ሩቅ የሆናችሁትን ደግሞ በትራንስፖርት ልክላችኋለሁ ማለት ነው። ይህን ስራ ከጀመርኩ እንግዲህ 5 ዓመት ጨርሼ 6ኛ እጃለሁ። አልሐምዱሊላህ ረቢል ዓለሚን። እስካሁን ምንም እንግዲህ ወቀሳ ያቀረበብኝ ሰው የለም። ሁሉም የሚያመሰግነኝ ዱዓ የሚያደርጉልኝ ናቸው። ቤተሰብ ጋርም የደረሰው ዱዓ የሚያደርግልኝ ነው እንጂ እስካሁን ምንም ወቀሳ የደረሰብኝ የለም ማለት ነው። አልሐምዱሊላህ። እኔም እንግዲህ ጥራቱን የጠበቀ ነገር ነው የማቀርበው። እነሱ አምነውኝ ሲያዙኝ እኔም ደግሞ ታማኝነቴን መጠበቅ አለብኝ ማለት ነው። እዚህ ዱንያ ላይ እንግዲህ ስንሰራ ስራ ብቻ ሳይሆን አኪራችንን ማሰብ ስላለብን እነሱ አያዩንም ብለን የማይሆን ነገር ማቅረብ የለብንም ማለት ነው። ለስራችንም ጥራት ስንል ማለት ነው። ደንበኛ ለመያዝም ሲባል ለአኪራችንም ሲባል ብዙ ነገር አለ። እንግዲህ እዚህ ጋር እላችኋለሁ። እንግዲህ ውድ ዩቲዩብ ቤተሰቦቼ በሀቅ የሰራ ነው እንግዲህ ትልቅ ደረጃ የሚደርሰው እላችኋለሁኝ። እንግዲህ ለዛሬ ያስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁኝ። እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።